ካርጎ ማድረግ ላሰባችሁ ወይም ደግሞ እናደርጋለን ብላችሁ መግዛት ለጀመራችሁ ይሄ መልእክት ለእናንተ ነው፣ ይጠቅማችኋል። በደንብ አድምጡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላ። እንግዲህ ካርጎ እንደምታዩት ይኸው ፊት ለፊታችሁ እንደምታዩት ማለት ነው። እንደዚህ እያንዳንዱ እቃናት እየተመነጠረች የሚፈተሸው ማለት ነው። ይሄ እያንዳንዱ እቃ እየተመነጠረ የሚፈተሸው ሁሉም ነገር ቀረጥ አላት። ወረቀት ብትደብቁ ወረቀቷ ትወጣለች ማለት ነው። እና በጣም ነው የሚያሳብደው ቀረጡ ማለት ነው። ልብስ እንግዲህ ድሮ አይቀረጥም። እኔ የመጀመሪያም አይደለም የዘንድሮ ግን ይለያል። ካርጎ እኔ 2-3 ጊዜ አድርጌያለሁ። በራሴ አውጥቼ አውቃለሁኝ፣ በሰውም ልኬ አውቃለሁኝ። እንኳን በሰው እንኳን ልኬ ይሄን ያክል ቀረጥ አልተቀረጥኩም ማለት ነው። እዩት እንግዲህ ይሄ አሁን ይሄ ተፈቶ የምታዩት ስንት እንደተቀረጠ ነግራችኋለሁ ማለት ነው። የኔ እዛ ጋር ፊት ለፊት የምታዩት 3 እቃ ነው። ይሄ ከጎን ያለችው የጓደኛዬ ነው። ሁለቱም ከኩዌት ነው የሄደው። የኔም ከኩዌት ነው። ይሄ ተዘረገፈው እቃ ከኩዌት ነው ማለት ነው። ይሄ እንደምታዩት ፊት ለፊት ላይ ይሄ የሚታያችሁ ከኩዌት ነው። ስንት እንደተቀረጠ እያንዳንዱን እነግራችኋለሁ። ወላሂ ልብሱ ማለት ነው የሚታየው ይሄ ከስር የለም የምንለብሰው ከስር አዲስ ነው አሮጌ ላይ የለ የተለበሰ ያው ይነጫጫል። ያን ነው ግልብጥ እየተደረገ የሚታየው እያንዳንዷ ነገር ዳብል ካለው ይመዘገባል። ሁሉን ነገር ይመዘገባል ማለት ነው። ሁሉን ነገር መዝግቦ ነው። ይሄን እቃ ነው እንደምታይ 3 ይሄ ካርቶን ነው ሻንጣና 2 ካርቶን እና ይሄን እቃ ነው። ስንት እንደተቀረጠ በጣም ያስደነግጣል። ግን አልሐምዱሊላህ ደግሞ እንደው ቀረጡም ደግሞ ከምንንገላታ ማለት ነው ይሄ የታሰበውን ቀረጥ ባንዴ ከፈይ ቢባል ይሻላል ያለው ድካም እዛ ሂጂ። በተለይ ቤተሰብ ለሌላችሁ አዲስ አበባ ላይ ለምትቆዩ ልጆች እኛ አሁን 2 ቀን አልጋ ይዤ ነው ያደርኩት። 550 አልጋ ይዘን አድረን ነው በ3ኛ ቀናችን ወደ ሀገራችን የተመለስ ነው ማለት ነው። እና በጣም ከባድ ነው። እንደው ማረግ ያስባችሁ መግዛት ያልጀመራችሁ አትግዙ። በእርግጥ ብሩ እዚህ ስንመጣ አንገዛም፣ እቃም ቢሆን አንገዛም እንላለን። እዛ ጠራማችሁ ቤተሰብ ወይም ደግሞ የምታምኑ ሰው ካለ እዛው እያላችሁ ሳትመጡ ቢገዛላችሁ አሪፍ ነው። እውነት ነው አንገዛውም። ይሄ ግን ሳናስበው ይጠራቀማል። በተለይ ደግሞ ይሄ ብትል ልብስ መስገጃ ምናምን ይሄ ይቀረጣል። ይሄንን ደግሞ ካላችሁ በአየር ይዛችሁት ነው እናንተ ጋር ማለት ነው። እኔ መስገጃ ተቀርጦብኛል። ተምር ወላሂ ተምር ተቀርጦብኛል። ተምር ያስኩት ተምር ተደምሮ ምንድነው ተደምሮ ስንት ተምር እንዳለ እሱ ተቀርጦብኛል። ወተት ደግሞ ከያዛችሁ ወተት ይቀረጣል። ወይም ደግሞ ከጤና ምናምን አስጽፋችሁ አምጡ ይባላል። ከዚህ ሁሉ ባትይዙ ደግሞ ግዴታ ከአረብ ሰጥቷችሁ የምትይዙ ከሆነ ደግሞ በፌስታል ገልብጡት። እኔ በቃው አድርጌ ተቀርጫለሁ። ሁለቱን $8 ነው ምናምን የተቀረጽኩት እና ወተትም ይቀረጥ ምንም የሚቀር ነገር የለም። ሂሳቡ የሚሰለው ኮምፒውተር ላይ ይወጣል። እኛ እኮ በዲስካውንት ወጥቷል ብለን ገዝተን ይሆናል በቅናሽ። አሁን ግን ባለበት ዋጋ በኢትዮጵያ ተመንዝሮ ተደምሮበት ታክስ ምናምን ነው ከገዛችሁ በላይ ነው አንድ እቃ የሚመነዘረው ማለት ነው። እና አሁን የኢትዮጵያ ላይ ያለው ኤሌክትሮኒክስ እቃ ውድ ነው ታውቃላችሁና አሁን ባለበት ሂሳብ የታክስ የምን ተብሎ ተደምሮ 3 እጥፍ ምናምን ሲሆን በጣም ከባድ ነው ማለት ነው። እና እቃውን በእርግጥ አንገዛውም፣ እዚህ ገቢ የለንም ወጭ እንጂ ማለት ነው። እንደዛ ስለሆነ እንደዛ ብለን የምናስብ ከሆነ ብሩን አጠራቅመን ልከነው ብንገዛ ወይም ደግሞ አጠራቅመን ለቃ ይሆናል ብለን እኛ ጋር አስቀምጠ ነው ይዘነው መተን እንደገባን የምንፈልገውን እቃ ብንገዛ ነው የምላችሁ። ልብስ ማለት ነው ወላሂ የዛ በውድ ዋጋ የገዛነው ልብስ እዚህ ስትመጡት ሳልባጅ ራሳችሁ ሳልባጅ መስሎ ነው የሚታየንና አንለብሰውም። ከቢጃማ ያነሰ የለም። ቢጃማ ኢትዮጵያ ላይ ያምራል። እኛ ከዛ ይዘን የመጣነው ራሱ አያምርም ማለት ነው። ሲቀጥል ደግሞ ማለት ነው ኢትዮጵያ መታችሁ ልብስ እንደገና ትገዛላችሁ። ወላሂ ይሄ ልዋጭ የሚለው እንኳን ማለት ነው የአረብ ሀገር ልብስ ብሎ ነው የሚነቀን። እንዴት እንደሚነቀው ብታውት ለማስታጠቢያ ለመዘፍዘፊያ ለመስጠት ማለት ነው። ስንት ልብስ ቆልላችሁ እሱን እንኳን ለመቀየር ማለት ነው እንዴት እንደሚያጣጥረው ባላ ስታውት ራሱ በጣም ነው የሚያንዘፈዝፋችሁ፣ ያስጠላችኋል። ራሳችሁ ለምን አመጣሁት እስክትሉ ድረስ ማለት ነው። እና አሁን ይሄ የምታዩት እቃ ማለት ነው የጓደኛዬ ነው። ስነግራችሁ በጣም ነው የሚገርማችሁ ስንት እንደተቀረጸ ማለት ነው። ቆይ አሁን ቪዲዮውን ላስገባ። ይሄ እቃ አሁን 67,000 ምናምን ብር ነው የተቀረጠው። ኤሌክትሮኒክስ ይሄ የምታዩት ከነጩ ካርቶን የሚመስለው ይሄ 32 ኢንች ቴሌቪዥን አለበት እና እሱን አስወረሰች። ብሩ ሲበዛ 67,000 ሲሆንባት እሱን አስወረሰ። ስንት ነው ቴሌቪዥኑ የተቀረጠው? 21,000 ነው 20,000 ቴሌቪዥኑ ማለት ነው። ቪዲዮ ግን ይቅርታ የሆነ እንትን አለበት
ትራክ እያደረገ ነውና 47 ሺህ ከፈለኝ ማለት ነው። ቴሌቪዥኑን አስወረሰች። ክፈይ ብንላት እምቢ አለች። አልከፍልም፣ አዲስም አይደለም አልከፍልም 20 ሺህ ብላ እሱን አስወርሳ ቴሌቪዥኑን አስወርሳ 47 ሺህ ምናምን ብር ከፍላ እንደገና ደግሞ 47 ሺህ ምናምን ብር ሲከፈል ደግሞ እንደገና ደግሞ እንትን እየፈታሽ ደግሞ ደግማችሁ ትከፍላላችሁ። የሰራተኛ ማለት ነው። አድሮ የለ እንደገና የተዘጋ ካርቶ ሊከፍቱ ስለሆነ ማለት ነው። እና ይሄ ነገር ድካም አለው ማለት ነው። የኔ ደግሞ እኔ ተምር 5 ሀባ ተምር 3 ሀባ ተምር 2 ሀባ ዱቄት ወተትና መስገጃ 5 ነው። ምን ነበር ደግሞ ኤሌክትሮኒክስ 2 ምናምን ነው። ለማንኛውም ቪዲዮ ሰርቻለሁኝ። የኔን እቃ ፈትሽ ስከፍተው አሳያችኋለሁ። 20 ምናምን ሺህ የተቀረጠውም ማለት ነው። ያን አስቀርጠን እንግዲህ ይሄ የምታዩት ቀያይ ይሄ ጣቃ ልብስ እንዳትገዙ። ከገዛችሁም ደግሞ በእጃችሁ ይዛችሁ የምትመጡት እቃ ላይ አድርጉት እንጂ ሻንጣ ላይ አድርጉት እንጂ በካርጎ እንዳታደርጉ። ጣቃ ልብስ ይሄ ዳብል የሆነ እቃ ማለት ነው። ወላሂ ብርድ ልብስ ምናምን ይቀርጣል። ብርድ ልብስ እኔ ትንንሾቹ ብርድ ልብስ እንደዚህ ትናንሽ ብርድ ልብሶች አሉ አይደለ? እንደዚህ ስሶቹ ለፍራሽም ልብስ ይሆናሉ። እንደዚህ ሙቀት ሲሆን ጣል የምታደርጉት ማለት ነው። እሱን 2 አግኝቶብኝ 4 ነው ምናምን ነበረው ግን የተገኘልኝ 2 ነው። ስለደከማቸው የኔ ሲፈተሽ ማታ ላይ ነበረና ቢያንስ ከምሽቱ 3 ሰዓት ምናምን አካባቢ ስለነበር ስለደከማቸው አውጥተውታል። ግን ምንድን ነው የሚጻፈው አሮጌ ነው ምናምን ብሎ እንትን አለልኝ። ፔርሙዝ ምናምን ራሱ ይዤ ነበር። የእሷን አሁን ፔርሙዝ ቀርጾባታል። የኔ 3 ፔርሙዝ ነበረው ግን አዲስም ባይሆን አሮጌ ሆኖ ራሱ አያስታውቅም። እሱን አልቀረጸብኝም። እኔ ሽቶ ምናምንም ይቀረጣል። ሽቶዬን ግን አልቀረጸብኝም። 4 ተገይቶብኛል። 4 ነው ምንም የላትም ምናምን ብሎ ድክም ስላለው የሚፈትሸው ማለት ነው። እኔ ፈተሽ አሪፍ ፈተሽ አጋጥሞኛል። ግን ቀረጥ ላይ ደግሞ ያሉት ክፉ ናቸው። ክፉ ነው ያጋጠመኝ ማለት ነው። ይቅርታ። ይኸው አሁን እዚህ ጋር ራሱ ቪዲዮ እንትን አለ እና ሻምፖ ልቅስ ቫዝሊን ሻምፖ ምናምን እንደውም ሻምፖ አውጥቶት ነበረ። እንደውም ተሰብሮብኝ ፈሳሶ ነበር። አልቀረጸውም። ክሬም ይሄ ምናምን አልቀረጸብኝም እኔ ማለት ነው። አልሐምዱሊላህ። ያ ቢቀረጽ ደግሞ አስባችሁታል? አው ያን ቢቀረጽ ብዙ ብር ይሆን ነበር። ያንን ሳይተቀንሶልኛል አልሐምዱሊላህ። እኔ እንጃ ያ ሁሉ ነገር እንደሷ እያንዳንዷ ነገር ቢመዘገብ ማለት ነው። እኔ እንጃ 40 ሺህ ራሱ የሚበቃኝ አይመስለኝም። የኔ 6 ነገር ምናምን 7 ነገሮች ናቸው የተጻፉብኝ ማለት ነው። የእነሱ አሁን ሙልት ያለ ነው እና ለዛ ሆኖ ራሱ 20 ምናምን ሺህ የከፈልኩበት ነገር ያው አሳያችኋለሁኝ። እና ያለውን ድካም አትጠይቁኝ። እንግዲህ እስኪ አስቡት ከአዲስ አበባ ኮምቦልቻ የተጫነበት ትራንስፖርት የወዛደር የምናምን ሲታሰብ ወላሂ ኢትዮጵያ ላይ ብንገዛበት ማለት ነው በጣም አሪፍ እቃ ሳንንገላታ ሰውም ሳናንገላታ እንገዛ ነበር። እና እንግዲህ ያው አድርገነዋል። ያሰባችሁ ግን አታድርጉ። ወይ ደግሞ በሌላ ቪዲዮ መለሳለሁኝ። አሁን ቪዲዮ እየረዘመ ስለሆነ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ እንዳይረሳላለሁ ባይ